ጤና ይስጥልኝ ውድ የመስኖ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? በዛሬው ቆይታችን ይዤላችሁ የቀረቡት አንዲት አጠር ያለች ራስን ስለመለወጥ የሚመለከት ጉዳይ ይሆናል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉኝ። ይህ ሚዲያ እንዲያድግ ያው የተለመደ ትብብራችሁ አይለይ ነው የምለው። ቀጥታ ወደ ሐሳብ ይገባለሁ። ዓለምና በዓለም ውስጥ ያሉት በሙሉ በለውጥ ውስጥ የሚያልፉ ሲሆኑ የሰው ልጆች ደግሞ የራሳቸው ማሰቢያ አእምሮ ያላቸው በመሆኑ ሁል ጊዜም ለውጥን ይሻሉ። በመሆኑም ሁላችንም በዕለት ከዕለት የህይወት መስተጋብራችን ውስጥ ራሳችንን ለማሳደግ የአካላዊም ይሁን የመንፈሳዊ ለውጥ ለማምጣት እና የተሻለ ኑሮ እንዲኖረን እንፈልጋለን፣ እናስባለን። ነገር ግን መለወጥ በቀላሉ የሚገኝ ጉዳይ ሳይሆን የእኛን የሁል ጊዜ ትጋት፣ ጥረትና ጥንካሬ የሚፈልግ ጉዳይ ነው። መለወጥን ማደግን ከባድ የሚያደርገው ጉዳይ የመጀመሪያው የመነሻው ነጥብ ላይ ነው። ከታችኛው ቦታ ላይ ስንሆን የሚረዳ አይዞህ ወይም አይዞሽ የሚል የሚያበረታታ አለመኖሩም አንደኛው ፈታኝ ጉዳይ ነው። የሚያጨበጭቡልን ምን እንርዳችሁ፣ አንተ ጎበዝ፣ አንቺ ጎበዝ፣ አንቺ ጀግና፣ አንተ ጀግና የሚሉን ሁሉ ወደኛ የሚመጡት እና ዙሪያችንን የሚከቡት በራሳችን አቅምና እውቀት ከታችኛው ቀጠና አልፈን እንቅፋቱን ተሻግረን ዳገቱን ወጥተን ቁልቁለቱን ወርደን ተራራውን ወጥተን ከተራራው አናት ላይ ያለው ሜዳ ላይ ስንደርስ ብቻ ነው። ዛሬ ላይ ዓለም የሚያወድሳቸው ብዙ ዝናና ክብርን የተጎናጸፉ ሰዎች አንድ ወቅት እንደዚህ እንደኛ እንደኔ ወይም እንዳንቺ ተቸግረው ዙሪያው ገደል ሆኖባቸው የሚረዳቸው አጥተው በብዙ ተስፋ መቁረጥ መሃል ያገኙትን አጋጣሚ ተጠቅመው ዳገቱንና እንቅፋቱን አሸንፈው ከተራራው አናት ላይ የወጡ ሰዎች ናቸው። እያንዳንዱ ነገር የማይደረስ ሩቅ መስሎ የሚታየን እስከምንደርስበት ብቻ ነው። ይህንን ደመና ተመልከቱ። መሬት ላይ ሆነን ስናይ በጣም ሩቅ የማይደረስ እንዲያውም ከእርሱ በኋላ ሌላ ነገር ያለ አይመስለንም ነበር። ነገር ግን በአንድ አጋጣሚ በፕሌን ተሳፍራችሁ ብትሄዱ ይህ ዳመና እንደዚህ ከታች ሆኖ ታዩታላችሁ። እንዲያውም ከላይ ሆናችሁ ወደ ታች እየተመለከታችሁ ትሄዳላችሁ። አያችሁ? አንድን ነገር ሩቅ ወይም ቅርብ የሚያደርገው እኛ ያለንበት ቦታ ነው። ስለዚህ የት ቦታ ነው ያለነው? የት ቦታ ነው ያለሽ እህቴ፣ ወንድሜ? ማንኛው ቦታ ላይ ነው ያለው? እነዚህም ቤቶች ተመልከቷቸው። ከታች ስትሆኑ ቤቶቹን መመልከት የምትችሉት በፊት ለፊታችሁ ያሉትን ብቻ ነው። እናም የሚታዩን የተወሰኑ ቤቶች ብቻ ናቸው። ከፍ ስንል ግን በአንድ ጊዜ ብዙ ቤቶችን ማየት እንችላለን። ሌላውም እንደዚሁ ነው። ከፍ ስንል አልታይ ያሉ ነገሮችንን እናያቸዋለን። የጠሉን ሰዎች ይወዱናል። በዙሪያችን የሚሰበሰቡ ሰዎች ይበዛሉ። የሚያደንቀን ይበዛል። ጀግና ጀግና የሚለን ይበዛል። እዚያ ጋር ለመድረስ ግን ያለው ትግል ቀላል አይደለም። አሁን ከባዱ ነገር ይህንን ከባድ ነገር ማለፍ እንዴት እችላለሁ የሚለውን መረዳት ነው። ስለዚህ ሁል ጊዜ መማር፣ መሰልጠን፣ በእቅድ መመራት ከፍታው ላይ ለመድረስ የሚያስችሉን ወሳኝ ጉዳይ ናቸው። ስለዚህ ወንድሜ ወይም እህቴ በመርህ ተንቀሳቀሱ፣ እቅድ አቅዱ፣ ሁል ጊዜ ስራ ላይ መሆናችሁን አረጋግጡ። ከዛ በኋላ ሩቅ የማይደረስ ሆኖ የታየን ነገር ሁሉ ቅርብ ይሆናል ማለት ነው። ስለዚህ ሁል ጊዜ በትጋት መጓዝን አንርሳ። በፍጹም ተስፋ አንቁረጥ። አንድ ነገር ጀምረን አልሳካ ብሎን ከሆነ ሌላ ነገር እንሞክር። የኛ እድገት በዚያ ነገር ላይ ላይሆን ይችላልና ሌላ ነገር እንሞክር። ህይወት ሁል ጊዜም ከሚፈትሹ ሰዎች ጋር ናት። ህይወት ሁል ጊዜም ከሚጥሩ ሰዎች ጋር ናት። ህይወት ሁል ጊዜም ከጠንካራ ከጀግና ሰዎች ጋር ናት። ጀግና ማለት ደግሞ አልደረስ ያለውን ነገር ለመድረስ ጥረት አድርጎ ያሸንፈኛል ብሎ ያልተሰበውን ነገር አሸንፎ መገኘት ማለት ነው። ጀግንነት ይሄ ነው። ስለዚህ ሁል ጊዜ በጥረት በትጋትና በጥንካሬ ራሳችንን ከታችኛው ቀጠና ለማውጣት ሁል ጊዜ እንበርታ፣ እንጠንክር። የዛሬው መልእክት ይሄ ነው። መልካም ጊዜ ይሁንላችሁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ውድ የመስኖ ሚዲያ ተከታታዮች መልካም ጊዜ ይሁንላችሁ። አመሰግናለሁ።